ረመዳን ላይ መድረስ ትልቅ ኒዕማ ነው። ረመዳን ላይ የደረሰ እንግዲህ ትልቅ እድለኛ ማለት ነው። እንግዲህ ከዛሬ ዓመት አብረን ስንጾም አብረን ስንአፈጥር አብረን ስንጾም የነበሩ ሰዎች ዛሬ የሉም። እንግዲህ በትክክል ኢንሻአላህ እናስተናግደው ከተለያየ ከወንጀል ተጠብቀን ማለት ነው። من لم يدع قول الزور والعمل به فليس الله حاجة في أن يدع طعامه وشرابه ብሏል ረሱል ሰለላሁ ስለተራም ስለተጠማን አጅር አናገኝም። እህሳ من لم يدع قول الزور ብሏል ረሱል ሰለላሁ من لم يدع ያልተወ قول الزور በውሸት መመስከርን የተለያዩ ወንጀሎችን በረመዳን ያልተወሰው እንዲሁም والعمل به በተለያየ ወንጀል ስራ ላይ ይሄን ያልተወሰው በረመዳን فليس الله حاجة ብሏል ረሱል ሰለላሁ ምንም ጉዳይ የለውም አላህ ምን ተማለት في أن يدع طعامه وشرابه ከምግብ ከመጠጥ መቋረጡ የሚበላ የሚጠጣ ነገር ስላቆመ ብቻ አላህ ዘንድ ምንም ሀጃ የለውም። ይሄ ሰውዬ ከተለያየ ከወንጀሎች አደብ ስርዓት አለው። ረመዳን ሸርጥ አለው። ሸርጡና አደቡን ጠብቀን ኢንሻአላህ በትክክል ልናስተናግደው ይገባል። ቀኑ እየሄደ ነው። ሳንጠቀምበት እንዳያመልጠን እንጠቀምበት። እንግዲህ ይህ ወር ትልቅ ወር ነው። ቁርአን የወረደበትን ወር ነው። የሰደቃ ወር ነው። ቁርአን በተለይ እንደው ቁርአን ላይ በጣም ፎከስ እናደርግ ይገባል። እንደው ይችን አንድ ወር እንኳን ያው ቁርአን ሁሉ ጊዜ ይቀራል፣ ግን እንደው ቢበልጥ በጣም በብዛት ይሄንን የረመዳን ወር ነውና የቁርአን ወር ነውና በቁርአን እናሳልፍ። ከተለያዩ ካልባሉ ነገሮች አይናችን ከተለያዩ ወንጀል እንዳይ እጃችንን ምላሳችንን በትክክል አደብ ስርዓቱን ጠብቀን እንጹም። ቀኑ እየሄደ ነው።